ዳኒ እኔ በሰው ሀገር በፀሐይ ተቃጥዬ በሰው ፊት ተገርፌ ለፋውት ላንተ አይደለም? ይሄ ቤት ይሄ አልጋ በእኔ ላብ የመጣ አይደለም? እና ዛሬ ጓደኛዬን የራሴ የገዛ ጓደኛዬን እዚህ ክፍል ሳገኛት ዝም ብላ ትለኛለህ? እንደ አዲስ እንተዋወቅ። እንዴት? ሂዊ እንኳን ደህና መጣሽ። ይህ ቤት ያንቺ ነው። ሳሮ እያወራሽ ያለሽው እንግዲህ ስለማን እንደሆነ ታውቂያለሽ? በደንብ እንጂ በደንብ ዳኒ። አሁን በአንተና በእሷ መሀል ሊኖር የሚገባው በቀልና በቀል ብቻ ነው። ሔዋን ህይወት በር ላይ ህይወት ዛሬ በጣም መቀርባት ጓደኛዬ ከውጭ መጣለች። ስንት ቦታ እንደምሆን ግራ ገባኝ። ዳኒ እኔ እያደረከው ያለው ነገር ምንም ደስተኛ አይደለሁም። ምን ሆንኩ? ምንስ አደረኩ? ዳኒ አሁንም ይሄን ቀልድህን አቁም እሺ? ሁሉንም ነገር ሰምቻለሁ። ሔዋን አዎ ትሰማኛለህ? መጥፎ ሰው ማለት እየፈለግከው የማይፈልግ ሳይሆን ሳትፈልገው ፈልጎ የመፈለግ ስሜት ከፈጠረብህ በኋላ የሚተው ነው። እሺ ቆይ እዚህ ሰፈር ምን ታደርጋላችሁ? ምን ለማድረግ እያሰባችሁ? አንተ ነኝ ጥያቄ የምጠይቀኝ? እኔ ልጠይቅህ እንጂ አንተ ምን ለማድረግ እየሞከርክ ነው? እንዴ ወዴት ነው? እኔ መጥፎ ልማድ ወደ መተውበት ቦታ ልሄድ ነው። ተው አልገባኝም። ሂዊ ምን እየተፈጠረ ነው? ዳኒ አሁንም ይሄን ቀልድህን አቁም እሺ? ሁሉንም ነገር ሰምቻለሁ። ሔዋን አዎ ትሰማኛለህ? መጥፎ ሰው ማለት እየፈለግከው የማይፈልግ ሳይሆን ሳትፈልገው ፈልጎ የመፈለግ ስሜት ከፈጠረብህ በኋላ የሚተው ነው። እሺ ሂዊ ተረጋጊና ቁጭ ብለን እናውራ። አሁን እኮ ሁሉም ነገር አብቅቷል። ምንም የምናወራው ነገር የለም። ሂዊ ታውቂያለሽ፣ እኔ ከአንቺ ውጭ ማንም ምንም መጠጊያ የለኝም እኮ። ሲጀመር ይሄን ማሰብ የነበረብህ ሁሉም ነገር ከማድረግ በፊት ነበረ። አሁን ግን ይቅርታ፣ ምንም ነገር ላደርግልህ አልችልም። እሺ ህይወትስ? እኔ እንጃ አላውቅም። እሷ ምርጫዋን ፈልጋ ወጣለች። አንተም ጊዜው ሳይረፍድ ብትከተላት አሪፍ ነው። አልገባኝም ሂዊ ምን እያልሽ ነው? ይኸውልህ ዳኒ አንተ በከፋህ ልክ መክፋትን አልፈልግም። ግን ደግሞ ታውቃለህ ይሄ ቤት የኔና የህይወት የቤተሰቦቻችን ውርስ ቢሆንም እኔ አረብ ሀገር የሰው ፊት አይቼ ተቃጥዬ ያመጣሁት ገንዘብ እንደሆነ በደንብ ታውቃለህ። ምንም ሐሰት የለውም እኮ ሂዊ። በቃክ። ይኸውልህ እንዳልኩ ይሄንን ቤት ሸጬ ለኔ የሚገባኝን ወስጃለሁ። ለህይወትም ይገባታል ብዬ የማስበውን አድርጌያለሁ። አንተም ይገባኛል ብለህ የምታስበውን ነገር አሳውቀኝ፣ ካሳመነኝ አደርግልሃለሁ። እስከዛው ግን እቃህን አስተካክልና ከዚህ ቤቱ ልቅ ብለህ ውጣ። እሺ በቃ ሁሉንም እንደ ሐሳብሽ እቀበላለሁ። ግን ሂዊ በደንብ ብታስቢበት ደስ ይለኛል። ተው እረፍ እሺ ዳኒ ተው። ሂዊ መኝ ለአንዴና ለመጨረሻ ጊዜ ልንገርሽ፣ ሳሮን ዝም ብላ ድንገት ልጠይቀን ነው የመጣችው። ዝም ብላ? ዳኒ እኔ በሰው ሀገር በፀሐይ ተቃጥዬ በሰው ፊት ተገርፌ ለፋውት ላንተ አይደለም? ይሄ ቤት ይሄ አልጋ በእኔ ላብ የመጣ አይደለም? እና ዛሬ ጓደኛዬን የራሴ የገዛ ጓደኛዬን እዚህ ክፍል ሳገኛት ዝም ብላ ትለኛለህ? ደግሞ ከእህቴ ጋር ያረከውን ነገር የማላቅ ነው የሚመስልህ? ከእህቴ ጋር? አዎ ከእህቴ ጋር። ደግሞ እሱን ይተወቅሽ። ሁሉም ነገር ተደብቆ የሚቀር ነበር አይደል የመሰለህ? በጣም ታሳፍራለህ። እንዳትጠጋኝ።
የክህደት ሽታ አለው። እሺ የሳሮን ሽታ ደግሞ ከልብስህ ላይ አይደለም ከህሊና ላይ ነው እሺ የሚሸታው። ደግሞ ትሰማኛለህ? የሁለቱም መጨረሻ ይታወቀኛል። እሺ ህይወትና ሳሮን የኔን ቤት አፍርሰው የሚሰሩት ቤት መቼም መሰረት አይኖረውም። አሁን ውጣልኝ፣ ልብሴ ልቀይርበት። ሔዋን ህይወት በር ላይ ህይወት ህይወት ለካ ሰው ለሰው መድኃኒቱ ብቻ ሳይሆን መርዙም ጭምር ነው። እህቴ ብዬ ትዳሬን ብዬ ሁሉም ነገር አጣው፣ ባዶ እጄን ቀረው። ሂዊ ይሄ ነገር አልበዛም? ለምንድን ነው ራስሽን የማታረጋጊው? እንዴት ብዬ ነው የምረጋጋው ሳሚ? ለምሳሌ ያለፈውን ነገር ረስተሽ ራስሽን ቢዚ አድርጊ። እንዴት ብዬ? ለምሳሌ እንደ አዲስ እንተዋወቅ። እንዴት? ሂዊ እንኳን ደህና መጣሽ። ይህ ቤት ያንቺ ነው። አንቺ እስክትረጋጊ ድረስ እዚህ መቆየትሽ ለኔ ታላቅ ክብር። አመሰግናለሁ አቶ ሳሚ። ይህ ፈገግታሽ ነበር እኮ የናፈቀኝ። ግን ሳሚዬ ዳኒ ጓደኛ ሆኖ ሳለ ለኔ መቆምህ በጣም ይገርመኛል። ሂዊ እኔ ለጓደኝነት ሳይሆን ለፍትህ ነው የቆምኩት። ዳኒ የሰራው ፍጹም ስህተት ነው። ደሞስ አንቺስ ጓደኛ አይደለሽ እንዴ? እሱም ልክ ነህ። ግን ሳሚዬ በጣም አመሰግናለሁ። እንደዚህ አይባል ማለቴ በጓደኝነት መሀል መመሰጋገን የለም ብዬ ነው። እሺ ሳሚ በያውን ተነሽ። ምንድነው ዳኒ እንደዚህ የምትብሰለሰለው? ቤቱን ስለሸጠችው ነው? ሳሮ ስለ ቤቱ ብቻ አይደለም ህሊና እየረበሸ ነው። ሔዋን ላቧን ያፈሰሰችበት በአንድ ስህተት ሺህ ችግር እየተፈጠረ ነው። በቃ ትጨናነቅ። እኔ የተሻለ ቤት ሰራላለሁ። አልገባሽም ሳሮ? እኔ ምንም የብር ጥማት የለብኝም እያልኩሽ ነው እኮ። እሱስ ልክ ነህ ዳኒ፣ አውቃለሁ። ግን አስብ፣ እዚህ ህይወት ውስጥ ከገባ ስንት ዓመት ሆናል? እዛ ቤት ውስጥ መኖር፣ ቤቱን መጠበቅ፣ የእሷን እህት መንከባከብ ከጀመርክ ስንት ዓመት ሆነ? ይሄንን እኮ እሷ ባመጣችሁ ገንዘብ ብታሰለው ግማሹ ነው። ሳሮ እያወራሽ ያለሽውን ግን ስለማን እንደሆነ ታውቂያለሽ? በደንብ እንጂ በደንብ ዳኒ። አሁን
በአንተና በእሷ መሀል ሊኖር የሚገባው በቀልና በቀን ብቻ ነው። ምክንያቱም ካልክ ግን ይገባታል። አሁን ላባን ያፈሰሰችበትን ዋጋዋን አግኝታለች። ስለዚህ እኔ እናንተ ነው መተሳሰብ ያለብን። ይሁይ ዛሬ ለመውጣት አላሰብሽም? ወዴት ነው የምወጣው ሳሚ? ማለት አንዳንድ ቦታዎች የምትሄጂባቸው ካሉ ብዬ ነው። እሱማ ለምሳሌ አንዳንድ ቦታዎች ሾፒንግ ምናምን ቦታ ደስ ይለኛል። ግን ደግሞ ዛሬ በጣም መቀርባት ጓደኛዬ ከውጭ መታለች። ስንት ቦታ እንደምሆን ግራ ገባኝ። ከመሆን ምንድነው የግራ የሚያጋባው? ደስ የሚል ነገር ነው እንጂ ባይሆን ጥቁር መልበስሽን ብትተይ ደስ ይለኛል። እሺ ሳሚ አውልቀዋለሁ። ግን እኮ አንድ አለኝን እምላትን እህቴን ያጣሁት። እንዴት ነው ባንዴ እንደዚህ ልረሳት የምችለው? ሔዋን እሷንና ያቺ የተረገመች ሳሮን በራሳቸው ጥፋት ነው የጠፉት። ስለዚህ ሰው ደግሞ የስራ ውጤት ነው። እሱማ ልክ ነህ። ግን ደግሞ ሂዊ ገና ሮጣ ያልጠገበች አንድ ፍሬ ልጅ ነበረች። ትክክል ነሽ፣ ነበረች። አሁን ደግሞ በልባችን ትኖራለች። ሁሉ ነገር በነበር አልፏል። አንቺ ከዚህ ጭንቀት ደግሞ መውጣት አለብሽ። እስከ መቼ ድረስ? አሁን ትንሽ እንሂድ በእናትሽ። ዳኒ እኔ እያደረከው ያለው ነገር ምንም ደስተኛ አይደለሁም። ምን ሆንኩ? ምንስ አደረግኩ? እንዴ ሰሞኑን ትክክል አይደለም። ቀን በቀን ትጠጣለህ፣ በዛ ላይ ደግሞ ሲጋራ ማጨስ ጀምረሃል። ራስህን ጥላል እና ደበረክ? ለምን አይደብረኝም? ወንድሜ እኮ ነህ። እየጠፋ እያየሁ ዝም ልበልህ? ወንድም? አዎ ወንድም። ቆይ ወንድምነት ዋጋው ስንት ነበረ? 30 ዲናር ወይስ ከዛ በታች? ማለትማ ቃል ነበረን። በችግራችን በመንገዳችን ሁሉ አብረን እንደምንሆን ቃል ነበረን። እና ምን የተለወጠ ነገር አለ? አሁንም ወንድማማች ነን። ላንተ ሊሆን ይችላል፣ ለእኔ ግን እኔ ያው በዚህ ተጠብቂኛለሽ ብዬ ሳስብ ጭራሽ ጥቁር በጥቁር ለብሰሽ ጠበቅሽኝ። ምን ታደርጊዋለሽ እንግዲህ ነገሩ እንደዚህ ሆኗል። ቆይ ምን ሆና ነው? ታማ ነበር እንዴ? ህመም ቢሉሽ ምን መሰለሽ? የሆነ ነገርም አለ። እስቲ ንገሪኝ። የሚገርምሽ ዳኒ ህይወት በጣም ከባድ ነገር አድርገውኛል እና እኔ ደግሞ ምን ብዬ እንደማስረዳሽ አላውቅም። አይዞሽ ብዬ አሁን እኔ መጥቼልሻለሁ። እናቴ ምንም እንዲሰማሽ አልፈልግም። እሺ ባልሽንም ቢሆን ከዛች በግ ለምድ ከለበሰች አውሬ እናስመልጣታለን። ተይሉ ይሄማ ፈጽሞ የማይታሰብ ነገር ነው። ቆይ እንዴት? በእኔና ከህይወቴ ከተማርኳቸው ነገሮች ውስጥ አንዱ ሁሌ የወደቀብንን ለማንሳት አታጎንብስ። የወደቀብንን ለማንሳት በሞከርን ቁጥር የበለጠ ይወድቅብሃል። ይልቁንስ ስለወደቀብን ነገር ትክክለኛ መፍትሄ ይፈልግ የሚለው ነው። እና ምን እያሰብሽ ነው? ሁሉንም ነገር ጊዜ ይፈታዋል። ምን አይነት መልካም ልብ ነው ያለሽ ሔዋኔ። አንቺን በማወቅ እውነት እድለኛ ነኝ። እኔ ደደል ነው።
ሔዋን ሳላውቅሽ ወደድኩሽ። ቆይ አንቺ ማን ነሽ? ወንበሩ ሰው አለ? አይ የለውም። አንቺን ነበር የሚጠብቀው። አመሰግናለሁ። ምንም አይደለም። ግን አንተ በዚህ በጧት እዚህ ብቻህን ምን ነው? ብቻዬን እንኳን አልነበርኩም፣ ከጓደኛዬ ጋር ነበር። የትኛው? ኦ ሳሮን፣ ምንድን ነው ይኸውልህ ማጣራት ውስጥ መግባት? ይቅርታ፣ መጥፎ ልማድ ሆኖብኝ እኮ ነው። መጥፎ ልማድ? አዎ። የትኛው መጥፎ ልማድ? ስለምሽ እኮ በአንድ ቀን አልለመድሽውም። ለምን ታዲያ በአንድ ቀን ለማቆም ታስቢያለሽ? ራስሽን ስለምን ታስጨንቂያለሽ? ቀስ እያልሽ ነው እኮ መተው ያለብሽ። ወዴት ነው? እኔ መጥፎ ልማድ ወደ መተውበት ቦታ ልሄድ ነው። ተው እንዴ ሳሚ፣ ምን ሆነ ነው እንደዚህ ስትከንፍ የመጣኸው? ዝም ብሎ ማለት ነው ክነፍ 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 ይለኛል። እንደውም ያለ መብረሬ ነው ነው የምልሽ። ምን ተፈጠረ? ምንም አይፈጠር ነገር አለ። እቤቴ ገብቶ የማያውቅ ገንዘብ ገባ ነው የምልሽ። ስለዚህ ቤቱን ሸጠዋለች ማለት ነው። አሁን ምን ማድረግ ነው ያለብን? ሀሳብ አለ? ይሄ ምን ሀሳብ ያስፈልገዋል? በቃ ብሩን ከባንክ እናወጣለን፣ እንከፋፈለዋለን ነው የምልሽ። አይ ተረጋጋ ሳሚ። መጀመሪያ የእሷን ልብ ማግኘት መቻል አለብን። የእሷን ልብ? እኛ የእሷን ልብ ምን ያደርግልናል? ገንዘቡን ነው አልኩሽ። ልቧን እኛን ጠብሰን አንበላው። ምን ሆነሽ ነው? ይኸውልህ ሳሚ፣ እና ያን ያልሽን ጊዜ እውነትም ጀርባዋን ለማፍታታት ሳይሆን እሷ በፈጠረችው ምክንያት ነበር የተፈጠረው። እንዴት ማለት? እሷ እኮ ምንም የማታውቅ አንድ ፍሬ ልጅ ነበረች። አውቃለሁ፣ ግን ስራዋ የትንሽ ልጅ አልነበረም። ነፍሷን ይማረውና በእናትሽ ቆይ እዚህ ሰፈር ምን ታደርጋላችሁ? ምን ለማድረግ እያሰባችሁ? አንተ ነኝ ጥያቄ የምጠይቀኝ? እኔ ልጠይቅህ እንጂ አንተ ምን ለማድረግ እየሞከርክ ነው? ይሄ የድሮ ቀልድ እዛው ተው።